እንደምሰነበታችሁ የእግዚአብሔር ሰላም ይብዛላችሁ። በእግዚአብሔር ቃል ላይ በዮሐንስ ወንጌል ምዕራፍ 10 ከቁጥር 7 ጀምሮ እስከ 10 ያለው እንደዚህ ይላል። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል ጌታችን ኢየሱስ ክርስቶስ። በር ነኝ፣ የበጎች በር ነኝ፣ መሰማሪያ። ልክ በበጎች ምሳሌ አድርጎ በሩ መግቢያው እሱ እንደሆነ ይናገራል። ደግሞ የመጣው ሕይወት እንዲሆንልን ያ ሕይወት እንዲበዛ እንዲትረፈረፍ እንደሆነ ይናገራል። ሌባው ብሎ የሚጠራው ሰይጣንን ነው እና ሊሰርቅ ሊያርድ ሊያጠፋ ነው የመጣው ይላል። በጎችን የሚያርድ የሚገድል ሰይጣን ነው። ወገኖቼ ኢየሱስ ክርስቶስ በር ነው፣ ብቸኛ ወደ ሕይወት መግቢያ መሰማሪያ የምናገኝበት መግቢያችን እሱ ነው። በአንድ ወቅት ከረጅም ጊዜ በፊት አንድ የሰማው ታሪክ አለ። ምሳሌ ነው። አንድ ወቅት ላይ አንድ ሰው በህልሙ ነብር ሲያሳድደው ያያል እና ያ ነብር እያሳደደው እያለ እንደዚህ ገደል ረጅም ገደል ላይ ሁለት አረጎች ያገኝና ወደዛ ገደል እየወረደ ነብሩን ለማምለጥ ይሞክራል። ነብሩ ዘሎ ወደ ገደሉ መግባት ስለማይችል ከዛ ወደ ገደሉ እየወረደ እያለ ገደሉ መጨረሻ ወለል ላይ ደግሞ አዞ ያያል። ትልቅ አዞ ያያል። እንግዲህ ወደ ታች ቦርድ አዞ ይበላኛል፣ ወደ ላይ በወጣ ነብሩ ይበላኛል። ስለዚህ እነዚህ ሁለት አረጎች ላይ ተንጠልጥዬ ከሁለት አንዳቸው እስኪሄዱ እቆያለሁ ብሎ አረጎቹን ይዞ እየጠበቀ እያለ ቀና ሲል ሁለቱን አረጎች ጥቁርና ነጭ አይጦች እየገዘገዙት እየበሉት ያያል። ከዛ በዛው ህልም ውስጥ በገደሉ ላይ በር ተከፍቶ ሲገባና ሲያመልጥ ያያል። እንግዲህ ምሳሌ ነው። በህልም በአንድ ሰው ህልም የተመሰለ ምሳሌ ነው። ነብሩ የኃጢአት ምሳሌ ነው። ሰዎች ኃጢአት ያሳድዳቸዋል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል የእግዚአብሔር ቃል። ከአዳም ጀምሮ የወረስነው ኃጢአት አለ። ለሰው አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበ እናውቃለን እንደሚል ደግሞ ቃሉ አዞ የፍርድ ምሳሌ ነው። ጥቁርና ነጩ አይጥ ሐረጉ ህይወታችን ሲሆን ጥቁርና ነጩ አይጥ ቀንና ማታ ናቸው። ሲመሽ ሲነጋ ሲመሽ ሲነጋ አንድ ቀን ይበጠሳል። አንድ ቀን ከዚህ ምድር ላይ ሰው ይሰናበታል፣ ለዘላለም በዚህ ምድር ላይ ስለማይኖር ማለት ነው። ስለዚህ በሩ ማን ነው? ይሄ ሰው ያመለጠበት ከኃጢአት ከፍርድ እንደ ነብር ከተመሰለው ከኃጢአት ከሚያሳድደው አትገባም ከሚለው ፍርድ አለብህ ከሚለው እንደዚሁም ደግሞ ከፍርድ ከሞት በኋላ ካለው ፍርድ እንዲያመልጥ የሚያደርገው በር ኢየሱስ ክርስቶስ ነው። የተከፈተው በር ኢየሱስ ክርስቶስ ነው። ስለዚህ ኢየሱስን እመኑ፣ ወደ በሩ ግቡ። እግዚአብሔር ይባርካችሁ።